ይሄ መሰለኝ የዳክዬ ስጋ ወይ ያው ይሄ ነው የዳክዬ ስጋ። ወሳደት ነቢል ነኝ። በሌላ ቪዲዮ መልሼ መጥቻለሁ። ቀን ሁለት የመጀመሪያው ቀን ከተሟላ ብቻ የተሟላ ቀን ነበር። የመጀመሪያው ቀን ሺቡያንና አሳኩሳን አየን። አሁን ሁለተኛ ቀን ደግሞ ኡኤኖ። ቱሪስቶች የሚበዙበት እንደ ማርኬት ነገርም ከዛ ደግሞ የጃፓን ባህላዊ ምግቦች ምናምን የሚገኙበት ነው። እዚህ ደግሞ ዞር ዞር እንላለን። ከሞላ ጎደል እስካሁን ጃፓን ገና ያው ሁለተኛ ቀን ነው። በጣም ደግሞ ኤክስፔክት አድርጌ ነበር እና ደግሞ ብዙ ቪዲዮዎችን ምናምን አይቼ ስለነበረ በተወሰነ መልኩ የማውቀው ቦታ ነው የመሰለኝ። ከዛ ውጭ ግን ተመችቶኛል፣ ተስማምቶኛል። እንዳልኳችሁ ሰው ባህሉ እስካሁን ድረስ እንደሰማሁት ምንም የተለየ ነገር የለም። የመጨረሻ ነው የሚያምረው ጃኬት ግን ዋጋውን ሳይሆን የደነገጥኩት ልክክ ጸዴ ነበረ። ጃኬቷ ግን ውድ ነች። ታክስ ፍሪ ከሆነ 90,000 ነው፣ ካልሆነ ደግሞ 99,000 ደግሞ የበግ ቆዳ ነው ይለኛል። ታውቃላችሁ? ይሄንን እኮ ነው አሁን 90,000 ብር ያለኝ የበግ ቆዳ ነው ይለኛል። 90,000 ብር ስንት በግ እገዛለሁ ማለት በ90,000 ብር እኮ አሁን መካከለኛ በግ ቢያንስ 8 ወይ 9 በግ እገዛለሁ። ቆዳቸውን የሆነ ነገር ማድረግ ይቻላል። ካልሲ 3,300 ብር አይገርም? ይሄን ካልሲ በድፍረት ለማድረግ ቢያንስ አንድ ሳምንት እግራችሁን ተዘብዝፋችሁ ማኒኪር ፔዲኩር ምናምን የሚባሉ የሴቶች ሳሎን በጠቅላላ ማጥለቅለቅ ነው ያለባችሁ። ከነሱ እኩል ተሰልፋችሁ ጣቶቻችሁ መሀል ዝኩን እያስገባችሁ ጽድት ማድረግ ነው ያለባችሁ። 3,300 በዚህ ዋጋ ተገዝቶ ደስ የሚለው ነገር ሱፐር ማርኬት ምናምን ስትሆኑ በረዶዋን ትገዛላችሁ፣ ማሽኗ ውስጥ ታስገባላችሁ። ያ ላርጅ ነው። እዛ ይኸውላችሁ ማሽኑ ይነሳል። እንዴ ህዝቤ ዳክዬ ለመብላት ያለው ወረፋ ልነግራችሁ አልችልም። ግን ቤቷ በጣም ታምራለች። አሁን እዚህ ጋር ሰዎች ቀድሞ የሚያዙትን ነገር ይቆርጣሉ። ወረፋ ይሄ መታየት ወንበር አለ አይደለ? ሰው ቁጭ ብሎ ወረፋውን ይጠብቃል። ከውስጥ አስተባባሪ ወጥቶ ያስገባችኋል። ዳክያችሁን በልታችሁ ወደ ውጭ እያገሳችሁ ውስጥ ጢም ብሏል። ጢም በቃ እስቲ ዳክዬን ቀምሷለን ያለው እዚህ ጋር ትገዛለህ፣ እዛ ጋር ይልክለታል። እሱ ሲስተም ገባ። ከሰው ጋር ተገናኘ ምናምን አዘጋጅተው ይጠራዋል። ወረፋን ይዘህ ከዚህ ጋር ማለት ነው። ይኸው ይጠራዋል። ገባ ወረፋ እንኳን እኛ የተካንበት ነው። ወረፋ አይከብደንም። የትኛው ነገር ጥሬ ነው የሚመስለው? አየው ዳክ ሚሌት አለ እና የዳክ ዘር ነው። ሌላ ነገር የላቸው። ኧረ እንጥራውና እንጠይቀው። እንደዚህ አይነት ነገር እንሞክር። ምንም አትግባባም። እኔ አልነካም ማለት ዳክዬ እናዛለን ብለን የማይሆን ነገር እንዳናዝ ብለን እኮ ያው የዳክዬ መሸጫ ቤት ነው፣ ግን ብዙ የሚነካኩ አሉ። ምንም አይነት ቋንቋ አላደረጉበትም። የሚገርማችሁ በጣም ቱሪስቶች ያሉበት ነው። እና what to order which duck money no worry which two food two duck እንግሊዝኛ አይችልም። እኔ ደግሞ እንደ እንግሊዝኛ ግን የቱሪስት ቦታ ሆነው ትንሽ እንኳን እንግሊዝኛ ምናምን ቢጽፉበት አሪፍ ነበር። ፑሽ ላይ ብቻ በረቱ። ፑሽ ላይ ብቻ ነው እንግሊዝኛ። Hello, we want to try the duck. Ducks? Only ducks? Everything duck? Yes. So for 2 people, which one is enough? For 2 people? For 2 person. 2 person. Come on. One this? Yeah. For 2? Is it cooked or raw? It's me, 1 person, 1 noodle. This is 1? Yes. So this one 2? 1 person, 1 noodle. This is 1 person? Yes. So this one 2 times? Share. Can we share? Can we? ለምን ሁለት እንላለን? ባይጥ ማይነስ ገብቷል። ዝም ብለህ one okay. can It's okay. share. It's okay. We It's try? okay. First one. It's okay. It's okay. If we like it, we Yes, yes. okay. It's okay. we'll make another order. 1 Let's go. person, 2 noodle, 2 noodle. No, one of it. We try Sorry, and then. 2 person, 1 noodle. It's okay. Then we try Yes. if you like to. Okay. Thank you. Pinsa some money first. Sure, Okay. we'll do. Okay. Thank you. አይ ተግባብተናል። ማኒ ላስገባ። አንድ ሺህ ስንት ነው? አንድ ሺህ ማለት ነው። ላስገባበት ሳንቲም አለ እኮ ሳንቲም ማዘባ ይችላል። Yes. Yes, it's okay. It's gonna give me a change, yeah? ያውላ ብሬ አንድሮ ሰጠኝ ነው ማለት ነው። ይሄ ደግሞ በዚህ በኩል ጨላ ይለካል። በዚህች ጋር የወረፋ ካርድ አለች። አበደ የወረፋ ካርድ አሲ በጣም ደስተኛ ነው። ኦኬ No problem. Just we will try, and if we like it, we're gonna
አይ ቶስ ኦኬ yes ቋንቋ ነንበሩን እየነገረኝ ነው። የምንቀመጥበት ሲት ራሱ አሳይን ያደርግልሃል። ማሽኑ Hello. Excuse me. Onion. You can. ያልገባችሁ ነገር ካለ እስከ መጨረሻ ድረስ ነው የሚተባበሯችሁ። You want me to choose from this? Yes. This one cooked or Yeah. ኩክድ የትኛው ይሁን? እያስመረጠችን ነው ከነዚህ Excuse me. Onion 3 come. one ከዚህ ጋር Yes. Okay. choose the best for us you Is it choose a noodles? እሷ ምረጭ ወለ Inside noodle. Okay, do this one and Yes. this. Onion 2. Okay. Yes, thank you. ኦኬ thank you Okay. Wait a moment. ኦኬ ዳክዬ መጣንልሽ ልናጣጥምሽ ነው ዳክዬ አብዛኛው ጊዜ ከዚህ በፊት ቭሎግ ላይ አውርቼው ነበር። ዳክዬ ማለት የአንድ ሀበሻ ኑሮን የምትገልጽ እንስሳ ነች። በነገራችን ላይ ከወንዙ ላይ ብታያት ግሬሷ፣ ግርማ ሞገሷ ምናምን ሞገሷ የሆነ ነጭ ነች የተስማማት ነው የምትመስለው። ከወንዙ ስርስ እየተፍጨረጨረች እንዲህ ከወንዝ በላይ ባታያትና ከወንዝ ስር ብታዩት ከላይስ ከታች ከላይ ይሄ ነው በቃ የአንድ ሀበሻ ኑሮ። በአሁኑ ሰዓት ላይ የዳክዬ ኑሮ ነው እየኖርን ያለ ነው። ከዚህ በፊት አንድ ቭሎግ ላይ አውርቼው ነበር። አሁን እየጠፋብንም ስለሆነ መገረብ አለብን። ከዚህ በፊት ቭሎግ ላይ አወራ ነው እየገረብን እናመጣዋለን በአዲስ መልኩ ማለት ነው። በፊት ስለ ዳክዬ ማውራት ብቻ ነበር። አሁን ግን ሲሞክረውና አሪፍ ነው አይደለም የሚሉትን ነገሮች አብረን እናያለን። ይኸውላችሁ የዳክዬ ኑሮ ማለት ይሄ ነው። ከላይ እንደምታዩት ነው። ልክ ስትወርድ ነው ችግሩ። ኦኬ ታንክ ዩ በዚህ ጠጣዋለሁ። እስቲ ቅመሳን ከወደድነው ሁለት እንደግማለን። ወይ መጀመሪያ አይ ቲንክ እነዚህ ነገሮች ይደረጉበታል። እንትን ነገር ነው ምጥሚጣ ነገር ነው የሚመስለው። አይ እንደዚህ አድርግ እኮ ትላንት አስተምሬ የለ እንዴ? እኔ አይገባኝም እባክህ። እንድች ድካም ነው የሚሆነው። እንድች ይሄ ዳክዬ ነው። ይሄ ነው ዳክዬ። ይሄ መሰለኝ የዳክዬ ስጋ። ይሄ ነው የዳክዬው ስጋ። በቃ ለዚች ነው 1800 ያስከፈለችት። ወላሂ 1080 ጠብቀኝ። አይ ሞርታ ይዞብናል የመጨረሻው። ሄሎ this duck do we have more or that's all? Just two meat of duck. This is duck, this is duck, this is duck. That's it? Really? Why? Duck is expensive. 1080 for this. There? Yes. ይሄን በልተን አለቀ. So we eat this finished duck? Yes. Okay. Thank you. Small order. በጣም ሶፍት ነው። ጮማ ነው። በጣም ጮማ ነው እና ሶፍት ነው በጣም ስጋው ምንም ቺክን አይ ዶሮ አይልም። ለየት ያለ ጣዕም ነው። የዶሮና የአውራ ዶሮና የሴት ዶሮ መሀል ላይ ያለ ስጋ የሆነ ለየት ያለ ስጋ ነው። በነገራችን ላይ እንደ ዶሮ የሚያደርገዋል። አይ ወደ ዶሮ ይቀርባል። ብቻ ግራ የገባው ሽት ግራ የገባው። May I have a fork? Yes, please. አይ ወደ ፎርክ ልገባ ነው። One is enough. Thank you. ፓስታ ይጣል። በጣም ነበር። ጸደይ ዘይቱ በነገራችን ላይ የሆነ የዳክዬ ስጋ ስለነካው ነው መሰለኝ ለየት ያለ ቴስት ነው ያለው። በጣም ስፓይሲ ማድረግ ከፈለክ ደግሞ ይሄን ታደርግበታለህ። ይሄን ከፈች ከላይ ነው። አሃ ኧረ በጣም ይሄን ነው እንጃ። ይኸው አታብጁ። በታችም አለው። እኔ ተቸውጄልሻለሁ። እንትኗ ሴክሲ ነች። አያችኋት? የጨዋ መለኪያ ሁሉ ነገር ብርቃቸው ነው እያሉ ነው ታውቃለህ። ሼፎቹ አይቷቸው ከሆነ አፋቸው ላይ የሆነ ይሄ ምራቅም ሲያወሩ ምንም ሲሉ እንዳይወጣ የሆነ መከላከያ ያለው እሱ ነገሩ አሪፍ ነው። አዲስ ነገር ነው ካየሁ። ኧረ ሰላምታ አንተ ቀወጡት። How do I say thank you in your language? I'm asking. How do you say thank you in Japanese? አሪጋቶ ኩዛይ ማስታት በኋላ ቀውጠ ነው የምንወጣው። እሺ ደግሞ ለመቀወጥ ግድ ነው። ስንወጣ ቀውጢ ነው የምናደርገው። ቀውጢ ኧረ ውሃ ውስጠኝ
መረቁ በጣም ነው የሚጣፍጥ። በጣም የዳኪው ስጋ ስለተቀላቀለበት ይሁን ኖርማሊ ስፓይስ የጨመርንበትም ይሁን ብቻ ገራሚ ትንሽ ቀር ያለ የዳኪዬ መጠን ነው። መጨመር ትችላላችሁ፣ ግን ለከፈልነው ዋጋ ትንሽ ነች ዳኪዋ። ምናልባት ውድ ነው ዳኪ፣ እዚህ ሀገር ውድ ነው። ይሄ በቀላሉ የሚገኝ አይነት ምግብ አይደለም ማለት ነው። ትንሽ ነው በቃ ጠብ ነው ያደረጓት፣ ግን ቀር አላለኝም። ኤክስፒሪየንሱ ከሞላ ጎደል ደስ የሚል ኤክስፒሪየንስ ነበር። ቤቱም ደስ ይላል፣ አምቢያንሱም አሪፍ ነው፣ ሰውም ሰላማዊ ነው፣ አስተናጋጆች ትብብራቸው ምናምን ደስ ይላል። ተስማምቶኛል። ኦቨርላፕ ስለሚያደርግ አሪጋቶ ይሄ ንጽህናቸውን የሚጠብቁበት መንገድም ተመችቶኛል። ሁሉም እጃቸው ላይ ጓንት አድርገው አፋቸው ላይ እንደዚህ መከላከያ አድርገው ከስር ነው እቃዎች የሚያጥሩት። ሁሉም ኩክ የሚሆነው ደግሞ ፊት ለፊት እናንተ እያያችሁ ነው። ሁሉም ምግባቸው ኩክ የሚደረገው እናንተ ፊት ለፊት እያያችሁ መሆኑ ደግሞ ኤክስፒሪየንሱን የበለጠ አሪፍ ያደርገዋል። ተመችቶኛል። ጃፓን 2ኛ ቀን ነው። ፋንታስቲክ። ሪቪው እንድትሰራላችሁ እዚህ ጋር QR ኮድ አስቀምጠዋል። ጉግል ላይ ሪቪው ትሰራላችኋለህ። ወርድ ኦፍ ማውዝ ዋንትድ እና ምን ይላል መሰለሽ? ፕሊዝ ዩዝ ዲስ QR ኮድ ቱ ፖስት ወርድ ኦፍ ማውዝ ሪቪው ነው የሚለው። አሪፍ አነሰች፣ መጠኑ አነሰች እንጂ አሪፍ ነው። እንዴት ብዬ በጃፓንኛ አሪጋቶ አሪጋቶ ታንክ ዩ ትንሽም አስቀውጣችሁ ታንክ ዩ አተለኛ ብዙም አይደለም። አረግርጣት እኛ ደብረናቸዋል። ይሄ ነው ማስጮህ። አሪጋቶ ምርጥ ሰው ነህ አንተ። አሁን እዚህ ጃፓን ማለት ነው ምን ቀላል ነገር ምን ታውቃላችሁ? ይሄ እላይ ላይ የተሰቀሉትን ሳይን ብታነቧቸው የሆነ ቋንቋን የቻላችሁ ነው ይመስላችሁ። አሁን እዚህ ጋር ይውስጥ ያካኒኩ ያሳናዶ ጠበቅ አድርጋችሁ ያካኒኩ ያሳናዶ ብላችሁ ዝም ብላችሁ ብትቀጥሉ የሆነ ዞር ብላችሁ የሆነ ሳይን ታያላችሁ። እሱን ታነብቷላችሁ። ኦዬኖ ያካኒኩ ካሳናዶ ኦዬኖ። ከዛ እሱን መቀጣጠል ያስጠላው ሁሉም በጃፓንኛ ግርጣት ያማቶሱኪ ጋቴ ከዛን ትንሽ አካካራ ይሄን እንትን ተሰጥቷላችሁ። ቶን ከፍ ዝቅ አካካራ አሬታ ባለ ኡሶማሩ አኪካራ ያካኪኑ ኮሳናዶ ሳፖሮ። ከሞላ ጎደል 2ኛው ቀን በጣም አሪፍ ቆይታ ነበር። የዛሬው ተመችቶኛል። አንደኛ አሁን ያለንበት አካባቢ በጣም ነው የተስማማ፣ ለሾፒንግም የሚመች ነው። የነሱ ደግሞ የተለያዩ የሆነ የራሳቸው ትራዲሽናል የሆኑ ምግቦች አሉ አይደል? እነሱንም እንደፈለጋችሁ ትሞክሩበታላችሁ። ትንሽ ሾፒንጉ ወደድ ያለ ነው፣ ግን ይሄ ኳሊቲ እቃ ስለሆነ ኢሶኬ አማራጭ ስላለ ለፈለጋችሁ ትመርጣላችሁ። ከዛ በተረፈ ደግሞ የዳኪው ምግብም ተስማምቶኛል። እንደዚህ አይነት ቢዚ የሆነ ስትሪት ላይ እንደዚህ አይነት ምግብ ሾፒንግ ምናምን የበዛበት ቦታ ላይ አሁንም የጃፓን ንጽህና እንደተጠበቀ ነው። በጣም ነው የገረመኝ። እኔ ራሱ ተጋባብኝና ወረቀቴ ሪሲት ምናምን ተቀብዬ ልጥሎልና ትዝ ይለኛል። ደንግጬ እውጠዋለሁ። ደንግጬ ማለት እንደዛ ነው። የሆነ ሰዓት ላይ ከነሱ ጋር ስትቀላቀሉ ትላመዳላችሁ። አሲካራ መጣላችሁ ይላችሁ። ሰብስክራይብ ዩቲዩብ ኦካኬራ ላይኪ። ሰውም እስካሁን ድረስ አላስቀየመንም። ማለት በጣም ተግባቢ ናቸው፣ ተባባሪ ናቸው። መንገድ ላይ ስታናግሯቸው ደስ ብሏቸው ነው ነገሮችን የሚያስረዷችሁ። ከዛ ውጪ ደግሞ ይሄ ግቤትም ሌላ ቦታም ሲያስተናግዷችሁ ምን ሲሏችሁ በደንብ የቋንቋ ይሄ እንትን ጋፕ እያለ ራሱ በደንብ አድርጎ የተቻላቸውን ያህል ነው የሚያደርጉት። ከዛ ውጪ ደግሞ በቃ እናንተ ምንም አትልከፉ፣ አትድረሱባቸው፣ እንትን አትበሏቸው እንጂ በራሳቸው ዓለም ያሉ ሰዎች ናቸው። እኔ እንደዚህ ደግሞ ይመቸኛል። በቃ ሰው በራሱ ዓለም ነው፣ ተለያይ ደርስም ዞር ብሎ ያይም የራሱን ነገር ያደርጋል። በቃ ብቻ ባህላቸውን፣ ህጋቸውን፣ ሌሎች ነገሮቻቸውን የሆነ ግጥ ያለ ነገር አታርጉ እንጂ ከዛ ውጪ ኖርማል ነው። ይሄ ለራሳቸው የሚሰጡት ግምት ነው። ስለዚህ የእነሱን ፍላጎት ምቾት ምናምን ተቀብላችሁ ተከትላችሁ ጉዟችን ማድረግ ነው። ሌላ የሚጠሏቸው ነገሮች አሉ እኛ ጋር ኖርማል የሚመስሉ ነገሮች፣ እሱን ደግሞ በቃ ያው መብታቸው ስለሆነ እሱን ማክበር ነው። ከዛ ውጪ ምርጥ ሰዎች ናቸው። ተስማምቶኛል። አንድ ሱፐር ማርኬት ደግሞ ለየት ያለ ነገር ያየሁት ምን እንደሆነ ታውቃላችሁ? ገዛውና ከዛ እንትኑ ይሄ ካሸር ካውንተር ጭራሽ ሰው ሰለፋላችሁ። ሰልፋችሁን ጠብቃችሁ ካውንተሩ ጋር ትደርሳላችሁ። ካውንተሩ ጋር እንዴት እንደምንከፍል ደግሞ አሁን እንዴት ነው ስታርት እንለዋለን። 440 እሺ 500 እዚህ ጋር ኧረ እባክህ በቃ አሁን ባንከፍል ምን ነው የሚሆነው? ሳንከፍል ሰው ባይ ይጮሃል። ኧረ እባክህ ግን እንደዛ የሚያደርግ ሰው የለም። ኧረ ኖርማል ሱፐር ማርኬታቸውም እንደዛ ነው ታውቃላችሁ። ይሄ ቅድሙ ቦታ ብቻ ሳይሆን ይሄ ትልልቅ ሱፐር ማርኬት ራሱ ሰዎች ተሰብስበው ጌም የሚጫወቱ ነው የሚመስለው። እንደ ሰብሰብ ብሎ የሆነ የካሲኖ አለ አይደለ ላስ ቬጋስ ምናምን፣ ግን ሂሳባቸውን እንትን እያሉ እያወራረዱ ጸዴ ነው አንተ ካቴ
ቆይ ስማ አንዴ አድምጠኝ ወይ አንዴ ይኸውልህ እንትን መቶ አምስት በቃ አሁን ደግሞ በ20 እሺ አንተ አይ ተው ማይቀረፍ ነው የምር ተው አይ አያስፈልግም እረፍ በእናትህ እንዴ ተው በሰላም መተን ሞተር ላይ ጭኖኝ እንደዚህ በህይወት የተሳቀቀ ያላቅም በ120 በ130 እየነዳ እንዲህ ወደ ቀኝ ወደ ግራ እያደረገው እንዴት እንደሚያስፈራ ከዚህ በፊት ብዙ አድሬናሊን ራሽ ያለባቸውን ነገሮች እኔ አድርጌያለሁ የኛው ግን በጣም ነው የሚያስፈራው ሁለተኛ እንዴ አንተ እንዴት እንደተሳቀቅኩ ወላሂ ላዚም በጣም ነው የተሳቀቅኩ ያማላ የፈጣሪ ያለ ኖርማል እንዴት ትነዳለህ እንዴ ነው ሲሆን ዋናው ፍጥነት ስላለው ሃይዌይ ደግሞ መግባት ትችላለህ ምን ላይ ሃይዌይ በሃይዌይ ስገባ አንተ በስንት ትነዳለህ እኔ ነገርኩህ ማክሲማም የነዳሁት 180 ነው ማክሲማም እንደዚህ የተሽለኮለክ ማለት ቀጥታ ያለ መንገድ ማለት መስለክለክማ አይሆንም በ180 ትነሳለህ በጣም ነው የሚያስፈራው ቀን 2 በጃፓን ቀን 2 በሚገርም ሁኔታ ተጨርሷል በሞተር የነገ ሰው ይበለን